ሰዎች ሁሌም ችግር እንዳለብኝ አድርገው ነበር የሚያዩኝ። ምናልባት የማወራበት መንገድ ወይም እግሮቼ ላይ በነበሩት ብረቶች ይሆናል፣ ወይም ደግሞ ይቺ ዓለም ለመኖር እድል ሳትሰጠኝ በፊት ህይወቴ ምን አይነት መሆን እንዳለበት ወስናብኝ ይሆናል። ግን እናቴ እንዲህ ትለኝ ነበር፣ ማንም ራሱን ካንተ በላይ አድርጎ እንዲነግር አትፍቀድለት። እውነቱን ለመናገር ምን ለማለት እንደፈለገች ህይወቴን ሙሉ ለማወቅ ስጥር ነበር። ምክንያቱም አንድም ቀን ልዩ መሆኔ ተሰምቶኝ አያውቅም ነበር። እያንዳንዱን ቀን ለመኖር ብቻ እየታገልኩ ነበር። እንዴትም ሆኖ ህይወቴ ማንም ሊገምተው ወዳልቻለው ነገር ተቀየረ። ትንሽ እያለሁ መራመድ ለእኔ በጣም ከባድ ነበር። እያንዳንዱ እርምጃዬ ከብረት ጋር ነበር፣ ሳልጠይቅ የታሰረልኝ ሰንሰለት እና ህፃናት ያንን ፍጥነት እያዩ ይስቃሉ፣ ያባሩኛል። ከየትኛውም ወገን እንዳልሆንክ እንዲሰማኝ አድርጎኛል። በትምህርት ቤት ባስ ውስጥ ከአጠገብ የምትቀመጥ አንድ ሰው ብትኖር ጄኒ ብቻ ነበረች። አሁን ድረስ እንዲህ ያለችኝ ትዝ ይለኛል። እና ምክንያቱም ሳላውቀው እነዛ ቃላት ከኔ ጋር ቆይተዋል። ምክንያቱም አንዳንድ ጊዜ አንዲት ትንሽ መልካምነት የአንድን ሰው ሙሉ ህይወት ልትቀይር ትችላለች። አንድ ቀን እነዛ ልጆች ድጋሚ እኔን ማሯሯጥ ጀመሩ። ሳይክላቸው እየቀረበኝ መጣ። ጄኒ መጮኋን ቀጠለች። እኔም አደረኩት። በምችለው ፍጥነት ሮጥ። ከዛም በድንገት እግሬ ላይ ያሉት ብረቶች መገነጣጠል ጀመሩ፣ አንድ በአንድ። ልክ ሙሉ ህይወቴ በመጨረሻ ከላይ ላይ እንደወደቀ ተሰማ። በህይወቴ ለመጀመሪያ ጊዜ ያን ደካማ ልጅ ተላቀቅኩት። ነፃ ነበርኩ። ከዛም በኋላ ሩጫ በህይወቴ ሙሉ ስሜት የሚሰጠኝ ነገር ሆነ። ይሁን እንጂ ሰዎች የሚወዱ እነሱ ስትጠቅማቸው ነው። ከደቂቃ በፊት ሁሉም የሚያገሉት ልጅ ነበርኩ። ከደቂቃ በኋላ ግን በሺ የሚቆጠሩ ሰዎች የሚጮሁለት ሆንኩ። ይሄ ሁሉ ግን መሮጥ ስለቻልኩ ነበር። እንዲህ እያልኩ ነው ኮሌጅ የደረስኩት። የሚገርማችሁ ነገር ግን ለምን ሁሉም ሰው በእኔ እንደሚደሰት አይገባኝም። አሰልጣኙ ሩጥ ይለኛል፣ ስለዚህ ሮጣለሁ። ያ ብቻ ነበር። ነገር ግን ህይወት የፈለገ ቦታ ብትወስደኝ ልቤ ሁሌም ወደ ጄኒ ያቀና ነበር። እሷን ያልወደድኩበት ጊዜ ራሱ ትዝ አይለኝም። የተለየች ስለሆነች አልነበረም፣ ነገር ግን ኖርማል እንደሆንኩ እንዲሰማኝ ያደረገችኝ የመጀመሪያዋ ሰው እሷ ነበረች። አንዳንድ ጊዜ ለወራት አንዳንዴም ደግሞ ለአመታት ተጠፋ ነበር እና በእያንዳንዱ ጊዜ የሆነ የአካል ክፍሌ እንደጠፋ ይሰማኝ ነበር። በውስጧ ከያዘችው ህመም ለአድናት ፈልግ ነበር። ግን አንዳንድ ሰዎች ልትደርስላቸው እንኳን የማትችላቸውን ጦርነቶች ይጋፈጣሉ፣ የፈለገ ያህል ብትወዳቸው እንኳን። ከዛም አንድ ቀን ወደ ቪየትናም ተላኩ። እውነት ለመናገር ምንም ነገር ለጦርነት አያዘጋጀም። ከሰከንድ በፊት ሰዎች ከጎኔ ይሳሳቃሉ፣ ከሰከንድ በኋላ ይጠፋሉ። እዛ ነበር ቡባን የተዋወቅኩት። ቡባ ስለ ሽሪምፕ እድሜ ዘመኑን ሊያወራ ይችላል። የሽሪምፕ ሾርባ፣ የሽሪምፕ ሳንድዊች፣ የሽሪምፕ ወጥ። በመጀመሪያ ድምፁን ስሰማው እስቅ ነበር። አሁን ግን ድምፁን ለመስማት የፈለገውን ነገር አድርጋለሁ። ሁሉም ነገር መጥፎ በሆነበት ምሽት ጫካው ሲኦል ይመስል ነበር። ጥይቶች ሁሉም ቦታ እየበረሩ፣ ፍንዳታዎች ምድርን ሲያንቀጠቅጧት፣ ሰዎች እንድሮጥ እየጮሁብኝ ነበር። ቡባን ግን ከኋላ ትቼ ማምለጥ አልቻልኩም። ስለዚህ ወደ ጭሱ ተመለስኩ፣ እሱን ለመፈለግ አሁንም እስካገኘው ድረስ። ተሸክሜው በቻልኩት ፍጥነት ከጫካው ይዤ ወጣሁ። ግን አንዳንድ ጊዜ ከአቅም በላይ እንኳን ብትሞክር ህይወት ሰዎችን መንጠቋን አታቆምም። እና ቡባ በእጆቼ ላይ ሲሞት በውስጤ አንድ ነገር ተቀየረ። ሌትናንት ዳን ስላዳንኩት ወቀሰኝ። በመጀመሪያ ለምን እንደሆነ አልገባኝም ነበር። በኋላ ግን ሳቀው። አንዳንድ ሰዎች በጦርነት ውስጥ ከአካላቸው በላይ የሆነ ነገር ያጣሉ። እሱም ዓላማውን አጥቷል። በውስጡ ያለውን እንዴት ቀስ እያለ በዙሪያ ያሉትን ነገሮች ሁሉ አጠፋበት። አሁንም ግን ስለሱ ማሰቤን አላቆምኩም። ምክንያቱም አንድ ሰው ሲጎዳ መተው የለብህም። ቢያንስ እናቴ ያንን ታደርግ ነበር። ከጦርነቱ በኋላ ህይወት ወዳልጠበቅኩት ቦታ መወርወሯን ቀጠለች። ሰዎች ጀግና ብለው ጠሩኝ። ከዛም በቴኒስ ጨዋታ ታዋቂ ሆንኩ። ከዛም በሽሪምፕ ጀልባዎች ሀብታም ሆንኩ። እውነቱን ለመናገር ብዙውን ጊዜ ምን እየተካሄደ እንዳለ አይገባኝም ነበር። ሰዎች ያሉኝን ነበር ያደረኩት። እንዴትም ሆኖ ብቻ ሰርቷል። ነገር ግን በውስጤ አንዱም ለኔ ግድ አልሰጠኝም።
ምክንያቱም አንድ አጥብቄ የምፈልገው ነገር ጄኒን ብቻ ነበር። አንድ ቀን ጄኒ ድጋሚ ጥላኝ ከሄደች በኋላ መሮጥ ጀመርኩ። እቅድ አልነበረኝም፣ ማንንም ለማስደመምም አልነበረም። በቃ ባዶነት ተሰማኝ። ስለዚህ ሮጥኩ፣ በመንገዶች፣ በከተማዎች፣ ሙሉ ሀገሪቷን እና በማላውቀው ምክንያት ሰዎችን መከተል ጀመሩ። ስለ ህይወት መልስ ያለኝ ነበር የመሰላቸው፣ ግን እውነታው እኔ ጭንቅላቴን ከመበጥበጥ እየጠበቅኩ ነበር። አንዳንድ ጊዜ መንቀሳቀስ በሐሳብ ከመቆም ቀለል ያደርጋል። ከዛም አንድ ቀን ጄኒ ተመለሰች። እናም ጦርነት ካስፈራኝ በላይ የሚያስፈራ ነገር ነገረችኝ። ልጅ አለኝ። ለመጀመሪያ ጊዜ ቁጭ ብሎ ቲቪ እያየ ሳየው ምን እየተሰማኝ እንዳለ አላወቅኩም። ጎበዝ፣ ዝምተኛ እና ኖርማል ነበር። እና መጀመሪያ ጄኒን የጠየቅኳት ነገር በራሴ ስለማፍር አልነበረም፣ ነገር ግን እንዴት ጨካኝ ሰዎች እንደሚፈጠሩ ስለማውቅ ነበር። እኔ ባደግኩበት መንገድ እሱ እንዲያድግ አልፈለግኩም ነበር። ለትንሽ ጊዜ ያህል ህይወት በመጨረሻም ሰላማዊ ሆነች። ጄኒ ቆየች፣ እውነተኛ ቤተሰብ ሆነ። እውነቱን ለመናገር እነዛ ቀናት በህይወቴ ደስተኛ ቀናቶች ነበሩ። ግን ደስታ መቼም ቢሆን ዘላለም ቆይቶ አያውቅም። ጄኒ ታመመች። እንደምንም ብዬ ላድናት በሞክርም አልቻልኩም። ስለዚህ እያንዳንዱን ቀን ከጎኗ ቆየው እስከ መጨረሻው። ምክንያቱም አንድን ሰው ከልብ ስትወድ ነገሮች ከባድ ሲሆኑ ትተሃቸው አትሄድም፣ ትቆያለህ። ልብህን ቢሰብረውም እንኳን። ሙሉ ህይወቴን ሰዎች ለምን ነገሮች እኔ ላይ እንደዚህ እንደሚፈጠሩ ሊያስረዱ ሞክረዋል። እድል፣ መዳረሻዎች፣ ተአምራቶች። ግን ሲመስለኝ ህይወት ሰዎች እንደሚያከብዷት ሳትሆን ቀላል ነች። የምትወዳቸውን ሰዎች ትወዳለህ፣ ስትችል ትረዳለህ እና ህይወት ወዴት እየወሰደች እንደሆነ ባታውቅም መሄድን ትቀጥላለህ። እናቴ ሁሌም ትላለች እናም ካሳለፍኳቸው ነገሮች በኋላ ሳስበው እውነቷን ነው።